ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ ኢንትሮዳክሽን ፓርት 1 ዲስከስ እናደርጋለን። ከዚህ በፊት በነበረው ቪዲዮአችን ላይ ምን ዲስከስ አድርገን ነበር? በዚህ ዩኒት የሚጠበቁብን አውትካሞችን በሰፊ ዲስከስ አድርገን ነበር። ዛሬ ደግሞ ራሳችንን ከዩኒት 4 ጋር የምናስተዋውቅበት ሰዓት ነው። ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ከኛ የተበረከተ ስጦታ ነው። ተጠቀሙበት፣ አትርፉበት፣ በስጦታችን ተምነሽነሹበት እያልኩ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳባችሁን አስተያየታችሁን ስጡን እያልኩ ወደ ዲስከሽናችን እንገባለን። ኦኬ ኢንትሮዳክሽን ኦፍ ኢነርጂ ቼንጅ ኢን ኬሚካል ሪአክሽን። እንደምታውቁት ኬሚካል ሪአክሽን በሚካሄድበት ጊዜ ብዙ ቼንጆች አሉ። ከነዛ ቼንጆች መካከል ኢነርጂ ቼንጅ አንዱ ነው። በዋነኝነት ኢነርጂ ቼንጅ ይፈጠራል። ስለዚህ ኢን ሞስት ኬሚካል ሪአክሽን ኢንቮልቪንግ ኢነርጂ ቼንጅ ሪአክሽን ሲፈጠር አቶል አንዱ መገለጫው ምንድነው? ኢነርጂ ቼንጅ መኖሩ ነው። ሚን the energy of reactant and product differ መጀመሪያ የነበሩት የሪአክታንት ኢነርጂ ከፕሮዳክቱ ኢነርጂ ምንድነው? ኮምፕሊትሊ ዲፈር ያደርጉ ወይም የተለዩ ናቸው። ኢነርጂ may be released ኢነርጂ ሪሊዝ ይደረጋል። አስ ሂት ወይ ላይት ፎርም ሪሊዝ ሊደረግ ይችላል። ስለዚህ ኮምበሽን በሚፈጠር ጊዜ በብዛት ምን ይፈጠራል? ሂት ሪሊዝ ይደረጋል። ለምሳሌ የሆነ ነገር ሲቃጠል ምን ያደርጋል? ሙቀት እናገኝ። ወረቀት ስናቃጥል ለምሳሌ ምን እናገኛለን? ሙቀት እናገኛለን አይደለ? ስለዚህ ምን ሆኗል ማለት ኢነርጂ ቼንጅ አለ ማለት በምን ፎርም? በሂት ፎርም ወጥቷል አይደለ? ስለዚህ ከሪአክታንቱ ከነበረው ሂት የተለየ ነው አይደለ? ስለዚህ ኢነርጂ ቼንጅ አለ ማለት እንችላለን። ልክ እንደዛ በኦክሲጅን የሚቃጠሉ ሚቴንን በሉት ካርበንን በሉት ወረቀትን በሉት በሚቃጠል ጊዜ በሂት ፎርም አንዳንዱ ደግሞ በላይት ፎርም እሳት ሲፈጠር ላይት ይታያል። በሂት ፎርም ወይም በላይት ፎርም ምን ይወጣል? ኢነርጂ ቼንጅ ያደርጋል ማለት ነው። ኦኬ ኢን ሰች ፕሮሰስ ኬሚካል ኢነርጂ ስቶሪንግ ቦንድ ኢን ኮንቨርቲንግ ቱ ተርማል ኤንድ ራዲያት ኢነርጂ። ስለዚህ ምን ያደርጋል? ኢነርጂ ኬሚካል ኢነርጂ ስቶር ያደረገው ምን ያደርጋል? ኮንቨርት ይሆናል ወደ ምን? ወደ ተርማል which is ተርማል ማለት ሂት ነው። አት ኦል ሂት እና ወደ ራዲያንት ኢነርጂ ይቀየራል። ወደ ላይት ሊቀየር ይችላል። በኬሚካል ኢነርጂ ውስጥ ምን ሆነ? ስቶር የሆነ በካርበን እና በኦክሲጅን ውስጥ ስቶር የሆነውን እንትን ወደ ምን ይቀየራል? ወደ ኢነርጂ ይቀየር፣ ወደ ተርማል ኢነርጂ ሊቀየር ይችላል። which is እንደገና ወደ ኬሚካል ኢነርጂ የነበረው ተርማል ኢነርጂ ተቀየረ። ሌላስ ወደ ምን ተቀየረ? ወደ ላይትም ሊቀየር ይችላል። በላይት ፎርም ልናየው እንችላለን ማለት ነው። ኦኬ ሌላው ሲስተም ሰራውንድ ኤንድ ኢንተርናል ኢነርጂ የሚሉትን ነገሮች እናውራ። ሲስተም ሰራውንዲንግ እና ዩኒቨርስም አለ። ሲስተም ምንድነው? ሰራውንዲንግስ ምንድነው? ዩኒቨርስ ምንድነው? ከዛን ኢንተርናል ኢነርጂ ዲስከስ እናደርጋለን። when we see system ይሄን እናስቡት። ይሄ ግቢያችሁ የቤታችሁ ግቢ ነው ብለን እናስብ። የሚኖረው እዚህ ነው አይደለ? ኤቭሪ አክቲቪቲ የሚደረገው አብዛኛው አክቲቪቲ ቤታችን ውስጥ ይደረጋል። ቤታችን ውስጥ ቤታችን አጠገብ ደግሞ ማን አለ? ጎረቤት አሉ አይደለ? ጎረቤቶች አሉ። መንገድ አለ በዚህ በኩል አይደለ? እዚህ ጋር ሜቢ ኳስ ሜዳ ሊኖር ይችላል አይደለ? ስለዚህ ይሄኛው ቤታችን ያለበት ቦታ ምን እንበለው? ሲስተም እንበለው። ቤታችን ውስጥ አይደለ የምንኖረው፣ ምንተኛው፣ ምንነሳው፣ ምግብ ምንበላው ምናምን። ልክ ሲስተም ማለት ሪአክሽኑ የሚደረግበት ቦታ ምን ይባላል? we call it system እንለዋለን። እሱን ከቦ የሚገኘው ነገር ልክ ቤታችንን ማን ይገኛል? ጎረቤቶቻችን አሉ ወይ መንገድ አለ፣ በአንድ ቦታ ኳስ ሜዳ ሊኖር ይችላል፣ ወይም ደግሞ ሌላ ጎረቤት ሊኖር ይችላል። ስለዚህ እነዛ ምን እንላቸዋለን? ሰራውንድ እንላቸዋለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።